ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የዕለቱ ዜናችን ነው። ለሰዓቱ የመራረጥናቸውን አንኳር ጉዳዮች ይዘን ተገኝተናል። ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የኢራን ጦር የሆርሙዝ ወሽመጥን በድጋሚ መዝጋቱን የሀገሪቱ መገናኛ ብዙሃን ዘገቡ። የኢራን መገናኛ ብዙሃን የሀገሪቱ ጦር የሆርሙዝ ወሽመጥን ዳግም መቆጣጠር እንደጀመረ መግለጹን ዘገቡ። ፋርሲ ዜና ወኪል፣ የኢራን ተማሪዎች ዜና ወኪል እንዲሁም ብሔራዊ መገናኛ ብዙሃን ኢሪብ አብዮታዊ ዘቡን ጠቅሶ የወሽመጡን አካባቢ ጦሩ ተቆጣጥሮ በቀደመ ሁኔታው ላይ መመለሱን ዘግቧል። የተወሰኑ የጭነት መርከቦች በወሽመጡ በኩል ማለፍ ችለው ነበር። አብዮታዊ ዘቡ በመግለጫው አሜሪካን በባህር ላይ ውንብድና ወንጅሎ እገዳ የምትለው ከባህር ላይ ዘረፋ አይተናነስም ብሏል። ኢራን ቀደም ሲል ወደቦቿ ተዘግተው የሚቆዩ ከሆነ ወሽመጡን እንደምትዘጋ ዝታ ነበር። የሆርሙዝ ወሽመጥ በኢራን በስተደቡብ የሚገኝ ጠባብ መተላለፊያ ሲሆን የዓለም 20% ነዳጅና የተፈጥሮ ጋዝ ይጓጓዝበታል። ኢራን ከአሜሪካ ያደረገችው ድርድር ያለ ስምምነት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ ለማድረግ እገዳ ጥሏል። የኢራን ከፍተኛ ባለስልጣናት ግን እገዳው ካልተነሳ ሆርሙዝ እንደሚዘጉ ሲያስጠነቅቁ ቆይተዋል። የሆርሙዝ የባህር ሰርጥ በአሜሪካና በኢራን ድርድር እጦት ምክንያት አገልግሎት አቁሟል። በአሁኑ ወቅት በሆርሙዝ የባህር ሰርጥ ላይ ድርብ ከበባ ተጥሏል። ኢራን በዚህ ወሳኝ የውሃ መስመር ለማለፍ የሚሞክሩ ማንኛውም መርከቦች ኢላማ እንደምታደርግ ስትገልጽ፣ በሌላ በኩል ደግሞ አሜሪካ በሁሉም የኢራን ባህረ ሰላጤ ወደቦች ላይ የባህር ላይ ከበባ ጭናለች። በተለመደው ጊዜ በቀን በአማካይ 140 ያህል መርከቦች ነዳጅ፣ ጋዝ፣ ማዳበሪያና ሌሎች ምርቶችን ለመጫን በሁለቱም አቅጣጫዎች በባህር ሰርጡ ያልፋሉ። ይሁን እንጂ ግጭቱ ከተጀመረ ወዲህ እጅግ በጣም ጥቂት መርከቦች ብቻ ናቸው ማለፍ የቻሉት። ኢራን ማንኛውም የባህር ላይ ትራፊክ እሷ ባወጣቸው አዲስ መስመር ብቻ እንዲጓዝ በእስላሚክ አብዮታዊ ዘበኛ ጦር የባህር ኃይል እንዲፈተሽና በአንዳንድ ሁኔታዎችም የመንገድ ታሪፍ እንዲከፍል እያስገደደች ነው። ይህ የኢራን ፍላጎት በዓለም አቀፍ የመርከብ ድርጅቶች ዘንድ ተቀባይነት የሌለው ነው። ይህንን ማድረግ በእንግሊዝ የባህር ሰርጥ ላይ ታሪፍ እንደመጣልና ከሰሜን ባህር የሚመጡ መርከቦች ሁሉ ሆልክስቶን ወይም ካሌ ላይ እንዲቆሙና እንዲፈተሹ እንደማስገደድ ይቆጠራል። የሆርሙዝ የባህር ሰርጥ አጭሩ የሚጓጓዙበት ክፍል ከእንግሊዝ የባህር ሰርጥ ጋር ተመሳሳይ ርቀት አለው። በአሁኑ ወቅት አሜሪካና ኢራን ወደ ድርድር ጠረጴዛ እስካልመጡ ድረስ በዚህ ወሳኝ የንግድ መስመር ላይ ያለው እንቅስቃሴ ሙሉ በሙሉ ቆሟል። በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች በኢራን ጦር ተኩስ ተከፈተባቸው። አንድ መርከብ በሆርሙዝ ወሽመጥ ሲያልፍ በኢራን እስላማዊ አብዮታዊ ዘብ በሚመሩ ሁለት መሳሪያ የታጠቁ ጀልባዎች ተኩስ እንደተከፈተበት የዩኬ ባህር ላይ ትራንስፖርት ስራዎች አስታወቀ። ክስተቱ የተፈጠረው በኦማን ሰሜን ምስራቅ ግዛት 40 ኪሎ ሜትር ርቀት አካባቢ መሆኑ ታውቋል። መርከቡና ሰራተኞቹ ደህና መሆናቸውን ዩኬ ማሪታይም ንግድ ስራዎች ገልጿል። ከዚህ ውጭ ቢያንስ ሁለት የንግድ መርከቦች ወሽመጡን ለመሻገር ሲሞክሩ የጥይት ሩምታ እንደተከፈተባቸው ሮይተርስ የዜና ወኪል 3 ምንጮችን ጠቅሶ ዘግቧል። ሮይተርስ መርከቦቹ ከኢራን ባህር ኃይል ወሽመጥ መዘጋቱን የሚያሳውቅ የራዲዮ መልእክት እንደደረሳቸውም ዘግቧል። የኢራን ባህር ኃይል አንድ መርከብ በወሽመጡ እንዲያልፍ አልተፈቀደለትም ማለታቸውን ምንጮች ተናግረዋል። ይህ በእንዲህ እንዳለ ኢራን ሁለት የነዳጅ ጫኝ መርከቦችን ከሆርሙዝ የባህር ሰርጥ እንዳያልፉ መመለሳቸውን የኢራን መገናኛ ብዙሃን ገልጸዋል። ከኢራን እስላማዊ አብዮታዊ ጦር ጋር ግንኙነት ያለው ተስኒም የዜና ወኪል ኢራን የሆርሙዝ ባህረ ሰላጤን መዝጋቷን ተከትሎ የኢራን የታጠቁ ኃይሎች ዛሬ እሁድ በባህር ሰርጡ በኩል ሊያልፉ የነበሩ ሁለት የነዳጅ ጫኝ መርከቦች እንዲመለሱ ማድረጋቸውን ዘግቧል። ተስኒም እንደገለጸው እነዚህ የቦትስዋናና የአንጎላ ሰንደቅ ዓላማ ሰቅለው የሚጓዙ ሁለት መርከቦች በሆርሙዝ በኩል ለማለፍ ሞክረው ነበር። ሆኖም በኢራን የታጠቁ ኃይሎች ወቅታዊ እርምጃ ምክንያት አቅጣጫቸውን ቀይረው እንዲመለሱ ተገደዋል። ይህ እርምጃ የተወሰደው አሜሪካ በኢራን ወደቦች ላይ የጣለችውን ከበባ እስካላነሳች ድረስ የሆርሙዝ የባህር ሰርጥ ዝግ ሆኖ ይቆያል የሚለውን የኢራን ቀዳሚ ውሳኔ ተከትሎ እንደሆነ ይፋ አድርጓል። የፈረንሳይ ሰላም አስከባሪ ወታደር ሊባኖስ ውስጥ ተገደለ። የተባበሩት መንግስታት ሰላም አስከባሪ ኃይል ደቡብ ሊባኖስ ውስጥ በተከፈተ ጥቃት አንድ ፈረንሳይ ወታደር ሲገደል 3 ሰዎች ቆሰሉ። ባለስልጣናቱ ጥቃት የተፈጸመው ሆን ተብሎ እንደሆነ በመግለጽ ከሰዋል። ፈረንሳዊ ወታደር ሲያገለግልበት የነበረው የተባበሩት መንግስታት የሊባኖስ ጊዜያዊ ኃይል የሰላም አስከባሪ አባሉ መገደሉን አረጋግጧል። የሰላም አስከባሪው ኃይል ተሽከርካሪ በተከፈተበት ተኩስ ከቆሰሉት 3 ሰዎች መካከል ሁለቱ የደረሰባቸው ጉዳት ከፍተኛ እንደሆነ ተገልጿል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለተፈጸመው ጥቃት ሂዝቦላን ተጠያቂ አድርገዋል። በኢራን የሚደገፈው ታጣቂ ቡድን በበኩሉ ከክስተቱ ጋር ምንም አይነት ግንኙነት እንደሌለው በመግለጽ አስተባብሏል። ሂዝቦላ በወጣው መግለጫ የቀረበበትን ውንጀላ የተጣደፈና መሰረት የለሽ ክስ ሲል ጠርቶታል። የሊባኖስ ጦር ምርመራ ሙሉ ሁኔታውን እስከሚገልጽ ድረስ ክስተቱን በተመለከተ የሚደረግ ፍርድ ማስተላለፍና ተጠያቂነት መስጠት ላይ ጥንቃቄ እንዲወሰድም ጠይቋል። በደቡብ ሊባኖስ ይህ ጥቃት የተፈጸመው በሂዝቦላና እስራኤል
መካከል ባገረሸው ግጭት የተነሳ የሰላም አስከባሪ አባላት ላይ የተጋረጠ ስጋት በጨመረበት ሰዓት ነው። እስራኤልና ሊባኖስ የደረሱት የ10 ቀናት የተኩስ አቁም ተግባራዊ መሆን የጀመረ ሲሆን ስምምነቱን ይፋ ያደረገችው አሜሪካ ሄዝቦላ ለተኩስ አቁም እንዲገዛ እያሳሰበች ነው። የፈረንሳዩ ፕሬዝዳንት ማክሮን ሁሉም ነገር የሚጠቁመው የጥቃቱ ኃላፊነት ሄዝቦላ ላይ እንደሚወድቅ ነው ብለዋል። የሊባኖስ ባለስልጣናት በአስቸኳይ ጥቃት ፈጻሚዎቹን በቁጥጥር ስር እንዲያውሉም ጠይቀዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ቃል አቀባይም ጥቃቱን አውግዘዋል። ሰላም አስከባሪ ኃይሉ ተኩስ የተከፈተበት የሄዝቦላ አባላት እንደሆኑ በተገመቱ መንግስታዊ ያልሆኑ አካላት መሆኑን ተናግረዋል። ሁሉም አካላት የተኩስ አቁሙን እንዲያከብሩና ግጭቶች እንዲያቆሙ አሳስበዋል። የሊባኖስ ጦር ኃይል በበኩሉ ከታጠቁ ግለሰቦች ጋር የተኩስ ልውውጥ እንደተካሄደ ገልጿል። የሀገሪቱ ፕሬዝዳንት ጆሴፍ አውን ከፕሬዝዳንት ማክሮን ጋር ባደረጉት ስልክ ንግግር ጥቃቱን አውግዘዋል። ተጠያቂዎቹ አካላት ለፍትህ እንደሚቀርቡም ገልጸዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኤክስ ገጻቸው ላይ በሊባኖስ የሰላም ማስከበር ተልዕኮ ውስጥ አባል የሆነ ፈረንሳዊ ዛሬ ማለዳ በደቡባዊ የሀገሪቱ ክፍል መገደሉን አስታውቋል። የመንግስታቱ ድርጅት የሰላም ማስጠበቅ ተልዕኮ አባል የሆኑ ሌሎች 3 ወታደሮች መጎዳታቸውንና ከአካባቢው እንዲወጡ መደረጉን ፕሬዝዳንቱ ጨምረው አስታውቀዋል። ማክሮን አሁን ባለው መረጃ ለጥቃቱ ተጠያቂው ሄዝቦላ ነው ብለዋል። አክለውም የሊባኖስ ባለስልጣናት ጥቃቱን ፈጽመዋል ተብለው የተጠረጠሩ ሰዎችን በፍጥነት በቁጥጥር ስር እንዲያውሉ ጠይቀዋል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም በፈረንሳይ የሰላም አስከባሪ ወታደሮች ላይ የደረሰውን ጥቃት አውግዘዋል። የዚህን ጥቃት ሁኔታ ለማወቅና አጥፊዎችን ተጠያቂ ለማድረግ አፋጣኝ ምርመራ እንዲደረግ ጥብቅ መመሪያ አውጥቻለሁ ሲሉም በኤክስ ገጻቸው ላይ በለጠፉት መልእክት ተናግረዋል። ይህ ኃላፊነት የጎደለው ድርጊት በሊባኖስና በሚደግፏት ወዳጅ ዓለም ሀገራት ጋር ባላት ግንኙነት ላይ ከፍተኛ ጉዳት እንደሚያደርስ ሳልገልጽ ማለፍ አልፈልግም። ሳላም ጥቃቱን ማን እንደፈጸመው አልገለጹም። የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን።